የራቁት ፎቶ ለምን ተያዘ እንዴት ተያዘ ብላችሁ ለምትጠይቁት 24 ሰዓት ከእናንተ ጋር ቪዲዮ ለሚቆይ ሰው የራቁት ፎቶ አይደለም ምንም ሊያዝ ይችላል። እኔ አስረግጬ ነው የምነግራችሁ። ምክንያቱም ቪዲዮ አይዘጋም። ቪዲዮ 24 ሰዓት 48 ሰዓት አይዘጋም። ለምን እንደማይዘጋ ታውቂያለሽ? በቃ ቢዚ ነው የሚያደርግሽ። ሙሉ አይምሮሽን ኮንትሮል ነው የሚያደርግሽ በእያንዳንዱ ነገር። እኔ ከዛ አፕሊኬሽን ላይ አስጠፋኝ። ላይክ አበበችን እንዳደረጋት ከሰው ሁሉ ለያት። እናንተ ግን የዛኔ ስትመክሯት ምን አላችኋት? ስላዘናችሁላት ጓደኛ አያስፈልግሽም እሱ የሚልሽን አድርጌ ያላችኋት። እሱ ግን ወደ ራሱ እያመጣው ነው። በጣም ቶክሲክ ያለበት ሰው ነው። በጣም መርዝ የሆነ ሰው ነው። እዚህ ጋር 2 ቀን 3 ቀን ረዳው ብሎ ይሄ እሱ ራሱን ለማግነን ያደረገው ነገር ነው። እኔ እዛኛው አፕሊኬሽን ላይ እንዳይጠቀም አድርጌ ነው ያባረርኩት። ምክንያቱም እየተከታተልኩት ማለት ነው። እኔ ይሄንን ነገር ፋሚሊዎቼ ጋር ሁሉ ደርሷል። ግን አልሞትም። ለምን ሞታለሁ? ህይወት ይቀጥላል። እኔ በማውቅም ባለማውቅም በመሳሳትም ብዙ ነገር ጥፋቶችን አጥፍቻለሁ። ሌሎች እህቶቼ ደግሞ እንደዚህ እንዲሆኑ አላደርግም። ገባችሁ? ለዛ ከኔ ጋር በምናወራበት ሰዓት በጣም እንቀራረብ ነበረ። ስራ ሁሉ ትቼ ነበረ። አሁን እሷም ባለፈው ስልክ ቤት ከፍትልሻለሁ አላት። ለራሱ የሚበላው የሌለው ነው ጀርመን ሀገር ላይ። እኔ 6 ወር ስቀመጥ ያለ ስራ ተቀምጫለሁ። ላይክ ህይወት ላይፍ ነው ብዬ በቃ ጥሩ ሰው ነው ብዬ ግን ጥሩ ሰው መስሎ በታየኝ ቁጥር ሰይጣንነቱን ነው የገለጸልኝ። ወንድሜ ጋር ማስፈራሪያ፣ እህቴ ጋር ቤተሰቦቼ ጋር ማስፈራሪያ። አሁን ስቶርሚ ብትገባ የአስራ ምናምን ሴቶችን ቪዲዮ ነው የላከላት። እሺ ቆይ እንትን ስቶርሚ እኮ አካውንቷ ፕራይቬት ሆኖ ነው። እሺ ቆይ ስቶርሚ ብትገባ ልክፈትላት። ቆይ አንዴ ላስገባት። አንቺ ጋር እንደ ይዘጋዋለሁ ወላሂ ስቶርሚ ጌታን እግዚአብሔርን እያለ ኢሉሚናቲ ነው ሲጀመር። ድራጉን አጭሶ መቶ ጠጥቶ አብሻም ነው። እኔ ፌስ ቱ ፌስ ነበር እሱን የምፈልገው ዛሬ። ሴቶች አትፍረዱ፣ አንዳንድ ጊዜ አትፍረዱ። ላይፍ እንዴት ሊሸውዳችሁ እንደሚችል አታውቁ። ስትፈርዱ ማለት ነው የፈረዳችሁት ነገር ነው እንትን የሚልባችሁ። አሁን ወደ ታሪኩ እንመለስ ውዴ። ታሪኩ እንዴት እንደተዋወቃችሁና ምን እንዳደረገሽ ነው። እዛ አፕሊኬሽን ላይ ተተዋወቅኩኝ። በተዋወቅኩ ቁጥር ከዛ አፕሊኬሽን አስጠፋኝ። ምክንያቱም በሴቱ ተጎድቻለሁ አለብኝ ማለት የሆነ ትራውማ አለበት። በልጁ እናት የተጎዳው ነገር አለ። እኔ ከዛ በኋላ ነው ልጅ እንዳለው ምናምን ያወቅኩት። ልጅም አለው ጭራሽ? አዎ ልጅ አለው። ወረቀት የለውም ጀርመን ሀገር። እኔ እንዴት ረዳ እንደተባለ ለዚህ ልጅ ብር እንዴት እንዳላከላት ራሱ አላቅም። እንዴ አሜሪካ እየተመላለሰ አይደል እንዴ? እኔ ቆንጆ ምንድነው ሶፍትዌር ኢንጂነር ነኝ ምናምን እኮ ነው የሚለን። ጭራሽ በደረሰበት አልደረሰም። ጭራሽ ፊልም ነው የሰራችሁ። እያንዳንዳችሁን ሸዋሻን የሰራችሁ ሸዋሻ። እንዴት ጀርመን ውስጥ የሚያውቀው አበሻ የለም አለ? እኔ ሲጀመር እዚህ ጋር ብቻ ሳይሆን የሚያውቀው አበሻ ልታመጭልን ትችያለሽ? ምንም ችግር የለውም። ሶፍትዌር ኢንጂነር ነኝ የሚከፈለኝ ራሱ 24000 ዩሮ ነው ምናምን ነው ደሞዝ ያለው። አረ ፊልም ነው። በጣም የታወቀ አክተር ነው። የፊልም ኢንዱስትሪ ባይው ጥሩ ነው። በጣም ፊልም ነው። እዚህ ጋር የተሰራው በሙሉ ፊልም ነው። እኔ አበበች ስታለቅስ በጣም ነው የተሰማኝ። ምክንያቱም እኔ ያለፍኩበትን መንገድ አልፋለች። ሰው ሁሉ ፈረደባ መናገር እስኪያቅታት፣ እሱ ግን አፈቀላጭ 83 ሴቶች ራቆት ፎቶ በህግ መጠየቅ አለበት። እኔ እንደ አንድ ግለሰብ ድምጽ ሆናለሁ። ቪዲዮን ወስዳችሁ ጀርመን ሀገር ለኤምባሲም ሰጣችሁ ለምንም ድምጽ ሁኑና ይሄ ሰው በህግ እንዲጠየቅ አድርጉ። ራሳቸው ግን እኛ 3 መድኃኒት ጠጥተው የተረፉ ሴቶች እናውቃለን። ከዛ ውጪ ግን የሞተም ሊኖር ይችላል። ከህይወቴ ከወጣ በኋላ ባጣራሁት መረጃ መሰረት በጣም የደሃ ልጅ እንደሆነ፣ ሜንታሊ ችግር ያለበት ሰው እንደሆነ እንዲሁም ጋንጃ ተጠቃሚ እንደሆነ ማን ነገረሽ? ጋንጃ ተጠቃሚ እንደሆነ ሲስተር ናት የጠያየቀችው። ኖርማሊ እዛው ሀገር ፍራንክፈርት እንደሚኖር እና ይሄ አሜሪካ እየተመላለስኩ ነው የሚለው ውሸት እንደሆነ ስራ አይሰራም። ሁለት መስሎን ጠብር ግፍ ብለን አክብረ ነው። እኔ የሶፍትዌር ኢንጂነሪንግ ገለመሌ ነው የምሰራው። 24000 ዩሮ ነው ደሞዜ። 10 ቀን አሜሪካ 20 ቀን ጀርመን ነው የምሰራው ብሎን በጣም ደስ ብሎን እንደዚህ አይነት ትልቅ ቦታ ያለ ሀበሻ ስላለ በዜጋችን ኮርተን በኢትዮጵያዊነቱ ኮርተን ብታይ ኮርተን እሱ እዚህ ቤት ሲገባ ባንዲራ ማውለብለብ ይቀረን እየገባ ለዛም 50000 ለዚህም 50000 ቃል ሲገባ እውነት መስሎን ግን የለ ደረሰኛ ላመጣ ቃሉን አላከበረ ምንም
እና እኔ 200 ሺህ ብሩን እንዴት እምቢ እንዳልኩት ልንገርሽ። 200 ሺህ ብሩን ከሰጠኝ በጣም አሳስሮ እንደሚያስቀምጠኝ በብዙ ነገር አውቃለሁ። ምክንያቱም ጫና ስለሚያደርግ፣ አንደኛ አረብ ሀገር ነው የምሰራው፣ ሰው ቤት ነው የምሰራው። ሌሊት ላይ ስልክ ይደውልልሽና አትዘጊውም፣ ስልኩን እያዳመጠሽ ነው የምተኛው። አንቺ ጋርም እንደዛ ነው? አዎ ይኸው አበበችም ይኸው ወይኦፕንም ሁሉም ሴቶች ከሱ ጋር የሚያወሩ ሴቶች ስልክ አትዝጉ ነው የሚለው ይመስለኛል። በእንቅልፍ ልባችሁ ስትገላበጡ ልብሳችሁ ከተገለጠ ራቁታችሁን ለመቅረጽ እንዲመቸው ነው። ለምንድን ነው ሌሊት ሳትዘጉ ተኙ የሚላችሁ? እንደዛ ነበር የቀረጸኝ። ሌላ ቪዲዮ የለኝም፣ የቁም ቪዲዮ ምናምን የለኝም ያልኩሽ እኮ ስተኛ ምናምን አምኖ ስለነበር ምተኛው በቦዲዎች ክፍት በሆኑ ቦዲዎች ምናምን እንደዛ ነው የተሸወድኩትኝ እኔን ማለት ነው እንጂ ቪዲዮ ላኪ ብሎ ጠይቁኝ አይደለም። ሲጀመር እንዲጠይቀኝም ፋታ አልሰጠውም ነበር። ፎቶ ሴክሹዋል ነገር ነው ባይዘው፣ በእንቅልፍ ልቤ ምናምን ይቀርጸኝ ነበር። የሚያወራው ወሬ ሁሉ ሴክሹዋል ነገር ነው። ይሄ ይቅርታ እንግዲህ ለቃሉ አጠቃቀም፣ ይሄ ወንድና ወንድ የሚያደርጉትን አይነት ሴትና ሴት የሚያደርጉትን አይነት ወሬ ነው የሚያወራው። እኔ ከዛ እንዲህ ምን አይነት ሰው ብትሆን ነው ማለት የሆነ ነገር ሲያወራ ነጥብ ይዤበት ተጠይቀው ነበር፣ ነጥብ ይዤበት ጠይቀው ነበር እና ኢትስ ኖርማል ምናምን ሲለኝ እንዴ አውሮፓ ወይም ይሄ አሜሪካ የሚባል ወንድና ወንድ ኖርማል ነው፣ ሴትና ሴት ኖርማል ነው ነው የሚልሽ? አይ ከሴት ጋር ሆኖ ይሄ ከኋላ አይነት ነገር ኖርማል ነው ነው የሚለው። ሚስቴ እስከሆነች ድረስ ኖርማል ነው ለእኔ ነው የሚለው እና እኔ በጣም ከአእምሮ በላይ የሆነ ሰው እያዘጋጃችሁ እኮ ነው። በአካል ሳትገናኙ ከወዲሁ አምናችሁበት እንድትሄዱ ደግሞ ማለት ነው። 2 ዊክስ ይልሻል ኢትዮጵያ ልገባ 2 ዊክስ ይልሻል። 2 ዊክስ ቀርቶ እንደው በ20 ዓመትም አይገባም፣ ይጀመር አይመጣም። ጎጥ ነው እኮ ማሪ። ይሄው አበበችን ጉድ ሰራት። ዱባይ ትኬቴን ከፍዬ እንትን አሜሪካ ለስብሰባ ተጠራዊልና ትኬቱን አሳየኝ ብትይ አያሳያትም። ትኬቱን አሳየኝ ብትይ አያሳያትም። እኔ ዝም እዚህ ጋር አንድ ጥያቄ መጠየቅ የምፈልገው ትኬት ፎርጅድ ማሰራት ይቻላል? ይሄ ነው ማለት ኮምፒውተር ላይ ኤዲት አድርገሽ ፕሪንት ማድረግ ትችያለሽ እንዴ? ያ ሰሞኑን ቢሊያ መሆኑን እየሰጧል ደላሎች ብር የሚበሏቸው